ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበል። በእነዚህ ባለትዳሮች ያልቅና ምን ነው እንደዚህ አይነት ህይወት በኖረኝ፣ ምን አይነት ድንቅ ሴት ናት፣ ምን አይነት ድንቅ ባል ነው እያልን ሁላችንም በእነሱ ትዳር ያልቀናን ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ እንደ አጠቃላይ ሶሻል ሚዲያ ላይ አይተናቸው ያልቀናንባቸው ሰዎች አለን ብዬ አላስብም። ዛሬ ላይ ደግሞ የገጠማቸውን ባለቅም እውነትም ይሁን ውሸት በሰፊው ሚዲያ ላይ እየተወራ ያለው ተለያይተዋል የሚል ነው። እግዚአብሔር አምላክ ይሄን ውሸት እንዳደርገው እመኛለሁ። እውነት በጣም ነው የደነገጥኩት። ምክንያቱም መቼም የማጠብቁት ነገር አለ አይደለ? በሰው ህይወት ውስጥ የሚገጥመው ነገር አይታወቅም። እንዲለያዩ ያደረጋቸውን ምክንያት ምን እንደሆነ አይታወቅም። በእርግጥ አንድ ላይ መኖር ማያስችል ነገር ካለ አንድ ላይ እየኖሩ ህይወት አሁን እንደ ዘመኑ ህይወት እስከሚጠፋፋ ድረስ መድረስ የለበትም የሚል ነገር ሊኖር ይችላል። ግን የምናያቸው ነገሮች የተረዳሁት ነገር ምንም እንኳን ሚዲያ ላይ የምናየው ነገር ውስጥ ያለውን ነገር የተደበቀን ነገር እንደማያሳየን ብቻ በየቤቱ የሆነ ችግር እንዳለ የሆነ ፈተና እንዳለ ነው እንድረዳ ያደረገኝ። ፈተናቸውን እግዚአብሔር ያቅልላቸው። አንዳንዶች ሚዲያ ላይ ደግሞ አለን እነሱን እኮ አይተን በቃ ትዳር አምሮን ነበረ፣ ትዳር ውስጥ መግባት ፈልገን ነበር፣ ከዚህ በኋላ እነሱ ከተለያዩ ትዳርን አላስብም። ይሄ የሁላችንም እጣ ፈንታ ነው ማለት አይቻልም። እነሱም እጣ ፈንታቸውን ነው የኖሩት፣ እኛም ደግሞ የራሳችንን እጣ ፈንታ እግዚአብሔር ነው የሚወስንልን። እነሱ ስለተለያዩ ትዳር ሊኖር አይችልም፣ ትዳር ሊቀጥል አይችልም ማለት አንችልም። እነሱ በሚዲያ መተው በእርግጥ ያሳዩን ነገር ጥሩን ነገር ብቻ ሊሆን ይችላል። ቤታቸው የተደበቀውን ቤታቸው ያለውን ችግርና ፈተና አላሳዩንም ይሆናል። ያ ፈተና ደግሞ ያ ችግር ደግሞ እንዲለያዩ አድርጓቸው ሊሆን ይችላል። እግዚአብሔር አምላክ ፈተናቸውን አቅሎላቸው አንድ ላይ እንዲጣመሩ ለሰዎች ተምሳሌቱ ነው እንደኖሩ ተምሳሌቱ ነው እንዲቀጥሉ ፈልጋለሁ። የእውነት ማመን ነው ያቃተኝ ሁሉ እኔ ከማየው አንጻር የምታደርገውን ነገር አይታችኋል። እጅግ በጣም ታታሪ ሴት ነች፣ ልባም የምትባል ሴት ነች። እሱም እንደዛው ትዕግስቱ በጣም ደስ ይላል።